30,000 ብር እንዴት እንዳተረፍኩ ነው በዚህ ቪዲዮ የምነግራችሁ። በጣም ሀስል አለው ከባድ ነው በጣም። እንደዚህ የተናገረ ሰው ቢኖር ደስ ይለኝ ነበረ። ከ100,000 ብር ድረስ እንዴት እንደምታተርፉ ነው የምነግራችሁ። ዳችሁ ትሪፕል ልንሄድ ነው። አብረን እንዘጋጃች። ጊዜ ይመጣለች። So I'm so excited. Oh my god. We're gonna do packing on this video. ፀጉራችን እንሰራለን፣ ጥፍራችን እንሰራለን። ቻይና ነው የምሄደው። ቻይና እንዴት መሄድ እንደምትችሉ ቪዛ፣ ቲኬት፣ ኤቭሪቲንግ ነው ማሳያችሁ። እዛ ሄጄ ሂውማኒየር ልብስ፣ ጫማ፣ ቪዛ፣ ቲኬት፣ ኤቭሪቲንግ እንዴት እንደምታገኙ፣ እንዴት በራሳችሁ እንደምትሄጂ I'll let you know. ጥፍሬ ኮፕሬት ማድረግ አልጀመረም when I wanna do gels እና አሁን ጄል አድርገው ሺላክ ላድርገው I'm not sure. So ማወቅ የምትፈልጉት ነገር ካለ about China or anything comment section ላይ አስቀምጡልኝ። ዩቲዩብ ላይ አይ ነው 20 ሰው ነው ያለው ግን it's gonna grow. I trust in you guys. የምታዩ ሰዎች እንዳለ ሰብስክራይብ ብታደርጉ እያደጉ ይሄዳሉ ነው የጊቫዌይ ነገር I'm sorry guys ግን ይሄው እኔ የዛን ነው ስክሪንሾት አድርጌ ያስቀመጥኩት የነበረው። ጊዜ አልተመቻቸልኝም አልሰራሁም ነበር። ግን ጊቫዌያችሁ ግን የስሪ ታይምስ ጊቫዌያችሁ መውሰድ ትችላላችሁ እየመጣችሁ። ሶ እዚህ ጋር በማስቀምጠው መሰረት ጊቫዌያችሁን ይዛችሁ መታችሁ መውሰድ ትችላላችሁ። as I promised ኮሜንት ያደረጋችሁ ሰዎች ዩቲዩብ ላይ ይደበቹን ይሰዱ። ሶ በዛ በቃም እዚህኛው ዩቲዩብ ላይ ደግሞ ይሄኛውን ቪዲዮ እያያችሁ ኑድልስ ያላችሁ ኮሜንት የምታደርጉ ሰዎች ራንደም ሊመርጥ ይሰጣለሁ። ይሄ ቪዲዮ አላበዛውም 50 ላይክ ሲያገኝ መርጬ ይሄኛውን ኑድልስ አንድ አድርጌ ለ5 ሰው ሰጣለሁ ማለት ነው። ሶ የዚህኛው ቪዲዮ ላይ ኑድልስ ያላችሁ መሳተፍ ትችላላችሁ። ግን ቪዲዮ 50 ላይክ ሲደርስ ጠብቄ ነው የምሰጣችሁ። ኑድልስ ብቻ ማለት አይደለም ሰብስክራይብ ማድረግ አለባችሁ። ሰብስክራይብ ላደረጋችሁ ሰዎች ብቻ ነው የምሰጠው። ዲ ታይምስ ኑድልስ ያሸነፋችሁ ሰዎች አይ ነው በጣም አስጠብቂያቸዋለሁ ብነማንት ግን I hope you understand በጣም ቢዚ ነበርኩ። በጣም ኬዮቲክ ነበረ ላይፌ ግን አልረሳሁትም አስቀምጬላችሁ ነበር። ዲ ታይምስ ኑድልሱ እዚህ ጋር ያስገባሁትን 5ታችሁ ናችሁ። ታይሙን አይቼዋለሁ። ሆፕፉሊ ሰብስክራይብ አድርጋችኋል። ሶ መውሰድ ትችላላችሁ። ሶ ጋይስ ፀጉሬን ተሰርቻለሁ። my hair is done. my first time color ፀጉር ስሰራ by the way እና አሁን በቃ ሻንጣ ፓክ ማድረግ ነው የቀረኝ። Look at my hair. I'm obsessed. ጥፍሬንም ተሰርቻለሁ። I think this is gonna be my skincare bag. Moisturizer ምናምን መከትበት ሳሳይቻለሁ። Guys before trip የምንበላው ምግብ ነውና ያዋት እንግዲህ ምን እንደምትበላ ሰው እንዴት እንጀራ ይበላል እንጀራ የሌለበት ቦታ እየሄደ ያዋት ግን ሽሮ እንዴት እንደምታል ሙሉ ሻንጣ አይደል እንዴ ድርቆሽ ሙሉ ሻንጣ ድርቆሽ ቢሆንም ወጥ ያምረኛል። ምን እንኳን ካደረግን ያው እስካሁን አልመጣም። ፌቨን እያለቀሰች ነው። ደም ወረፋ አለ። በወረፋ እንዲብል አላውቅም ነበረ። our flight is 10 ሰዓት ሌሊት አሁን 2 ሰዓት ከምናምን 3 ሰዓት ሆነ 3 ሰዓት ምናምን ራስ ልንበላ ውጪ ነን ያለነው። ምን ሲያምር ግን ኦሬዲ ሂጂ ነው የሚያሳው። ጋይስ ፋይናሊ መጣ ምግባችን። ስፕራይቱ ሀፍ ነው ሳይከፈት እዩት ጋይስ። ሀፍ ስፕራይት ይች አይደለም ግን ሀፍ ስፕራይት ሳይከፈት አይተሽው 7 ሰዓት ሆኗል እኮ አይተሽው እንዴ? ቅድም ያለቀሽ
كبريكم سبسات عرف لا يتزيون الدراسة تاقنتي قلو تارقاتش دو ሽብር እንዴት እንዳተረፍኩ ነው በዚህ ቪዲዮ የምነግራችሁ። 24 ሰዓት ባልሞላ ጊዜ ውስጥ በጣም ሀስል አለው። ከባድ ነው በጣም አይ ዶንት ኖ። ወርዝ የሚያደርግለትም ሰው አለ፣ ማያደርግለትም ሰው አለ። ለእኔ ወርዝ ያደርግልኛል ብላችሁ የምታስቡ ከሆነ ታደርጉታላችሁ። እንዴት እንደሰራው ልንገራችሁ። ስፔስ ሄዱ ሰዎች ነው፣ ግን ደግሞ ለሌላም ጊዜ ይሄዳል ብላችሁ የምታስቡ ሰዎች ስለሚጠቅማችሁ ቪዲዮ እስከ መጨረሻው ድረስ እዩት። መጀመሪያ ከኢትዮጵያ ተነስተን ወደ ቻይና እንሄዳለን። ጋይስ ፕሮሚስ እንዳደረኳችሁ ኢንፎርሜሽኖቹን ጽፌ ይዤላችሁ መጥቻለሁ። እኔ ስሄድ እንደዚህ የተናገረ ሰው ቢኖር ደስ ይለኝ ነበረ። ኤክስክሉሲቭ ዲልስ በሉት ኤክስክሉሲቭ ኢንፎርሜሽን ስለሰጣችሁ ነው። እና ደግሞ ወደ ቻይና ስትሄዱ ደግሞ እንዴት 30 ሺህ ብር ብቻ አይደለም። እኔ በጣም ሚኒመሙን ነው እንትን ያልኩት የተናገርኩት። ቪዲዮውን ስጨርስ ታዩታላችሁ። እስከ 100 ሺህ ብር ድረስ እንዴት እንደምታተርፉ ነው የምነግራችሁ። ይሄንን ኢንፎርሜሽን በማወቅ ብቻ በኢንፎርሜሽኑ ብቻ ግን ያው እንዳልኳችሁ ቻይና ለሚሄድ ሰው ብቻ ነው የሚሆነው። አንደኛ ሁሉንም ኢንፎርሜሽን ልንገራችሁ። አንደኛ ቪዛ ቻይና ስትሄዱ ሁለት አይነት ቪዛ አለ። አንደኛው ቢዝነስ ነው፣ አንደኛው ትራቭል ነው። ብሩም ይለያያል፣ ጥቅሙም ይለያያል። ቢዝነስ ቪዛ 9,000 ብር ነው። ቱሪስት ቪዛ 6,000 ብር ነው። ቱሪስት ቪዛ አንዴ ብቻ ለመሄድ ላሰባችሁ ሰዎች፣ ቢዝነስ ቪዛ ደግሞ ለመመላለስ ለምታስቡ ነጋዴዎች ይሆናል። ምክንያቱም ቢዝነስ ቪዛ 3ቴ ካሰራችሁ ከዛ በኋላ 4ኛ ላይ ስታሰሩ የአመት ቪዛ ነው የሚሰጣችሁ። ቻይና ቴክኒክሊ ከወር በላይ መቆየት አይቻልም በአመት ቪዛም ቢሆን፣ ግን የአመቱ ቪዛ መልቲፕል ኤንትሪ አድርጋችሁ እንድትጠቀሙበት ይረዳችኋል ማለት ነው። ቪዛ ስታሰሩ የምትፈልጉ ሰዎች ቲክቶክ ላይ ዲኤም ብታረጉልኝ ስልክ ልክላችኋለሁ። እኔ ያሰራውበት ቦታ የቻይና ኤምባሲ የሚገኘው ጦር ኃይሎች አካባቢ ነው። መጀመሪያ አፕላይ ያደረግን አይ ቲንክ በኤጀንሲ ነው ያሰራ ነው ቪዛ አፕላይ ያደረግን። በዛ ትንሽ ቀን ቆይቶ ከአክሴፕታንስ በኋላ ሄዳችሁ ፓስፖርታችሁን ትሰጣላችሁ። ፓስፖርታችሁን ሰጣችሁ አይ ቲንክ ሰኞ ውስጥ ብንሰጥ እንደ ሐሙስ ነገር ደረሰ። ትቀበላላችሁ። ስታምፕ ቪዛ ነበር የተደረገልን። እሱን ተቀበልን። እንደዛ ነበር ፕሮሰሱ። ሁለተኛውና ዋነኛው ብዙ ብር የምታተርፉበት ቦታ ቲኬት ነው። ቲኬት እኛ ስንሄድ በጣም ብዙ ፋክተሮች ነበሩ። ለቲኬት ሃይ ሲዝን ነበረ። ልክ ወደ ካንተን ፌር እየሄደ ነበረ ነገሩ። እኛም ታይም አልነበረንም። ቲኬት ስትቆርጡ ራቅ አርጋችሁ ብትቆርጡ አሪፍ ነው። እኛ የቆረጥነው ምንድነው 1 ሳምንት 15 ቀን ማክሲመም በቃ እንደዚህ አይነት ነገር 10 ቀን ሲቀረን የቆረጥነው። እኛ የከፈልነው ቲኬት 136,000 ብር ነው። ቀደም ብላችሁ ብትቆርጡ 90 ቤት አካባቢ ራሱ ሊሆን ይችላል። ይሄ የሆነበት ምክንያት በሌላ ኤርላይንሶች እስከ 230,000 ብር በእኛ በሄድንበት ጊዜ እየተቆረጠ ነበረ እና በትንሹ 30,000 ብር ታተርፋላችሁ እየጠራኋችሁ እዚህ ቪዲዮ ላይ። በዚህ ኢንፎርሜሽን ብቻ 100,000 ብር ድረስ ታተርፋላችሁ። 30,000 ብር እንደውም በጣም ቀንሽ ነው፣ እስከ 100,000 ብር ድረስ ያስተርፋል። በዚህ ኢንፎርሜሽን ብቻ እስከ 100,000 ብር ታተርፋላችሁ። ቲኬት አቆራረጥ ላይ ነው እኛ በደንብ ያተረፍነው። ታተርፋላችሁን ብዬ እንትን ያልኳችሁ ቲኬት ላይ ነው። ቲኬት ላይ ምን አደረግን? ኢጂፕቴን የተጠቀምነው ትራንዚት ነበረው። ትራንዚቱ በጣም ከባድ ነበር። በዛ ምክንያት ከነበረው የቲኬት ሬት የሚቀንሰው ዲል ነበር ያገኘነው። አንደኛ እንዳልኳችሁ ሌሎች ሰዎች በሌላ ኤርላይንስ ከ190 እስከ 230 ይሄ ማለት ስንት ጋፕ እንደሆነ ከ136,000 ስሩት እናንተ። በእሱ አተረፍን። ሁለተኛ ኤጀንሲዎች ጋር በሴም ዴት ቲኬት ስንጠይቅ የሚጠራልን 145 እስከ 166 ነገር ነበረ። ኦልሞስት 10,000 ብር እስከ 20,000 ብር ልዩነት ነበረው። እዛ ጋር እንዴት 20,000 ብሩን አጠፋ ነው? ሄድንና ቀጥታ እንትን ቆረጥን። ምንድነው ኢጂፕቴር ኦፊስ ሄደን ቆረጥን። ራሳቸው ጋር ሄደን ቆረጥን። ራሳቸው ጋር ሄደን ስንቆርጥ ስንጠይቃቸው 140,000 ብር አሉን። ራሳቸው ጋር ብትሄዱም ደግሞ እናንተ ደግሞ ኦንላይን ቼክ አድርጉ ቲኬት። እኛ ኦንላይን ቼክ አድርገን ነበርና ይሄኛው ዲል አለ ብለን
ራሳቸው ጋር ብትሄዱ ኦንላይን ቼክ አድርጉ። ኦንላይን ቼክ አድርገን ስለነበረ እዛ ራሱ አይ ቲንክ 4000 ብር ወደ 5000 ብር ፐር ቲኬት ሴቭ አድርገናል። ስናየው የሚቀንስ ዲል ነበረ። ኦንላይን አፑን ስካይ ስክሬፐር የሚባል አፕ አለ። ቺፐስት ዲልስ ለቻይና ብቻ አይደለም የትም ሀገር ስትሄዱ ቺፐስት ዲልስ የሚሰጣችሁ ስካይ ስክሬፐር እዚህ ጋር ካገኘሁት አስገባላችኋለሁ። እሱን አፕ ተጠቅመን እሱን ዲዳክት አድርገልን 4000 ብር። ኢጅፕት ኤር በመሄዳችን 20,000 ብር፣ ኤርላይንስ በመቀየራችን እና ትራንዚት ያሁላ ሰዓት በማድረጋችን ዲፔንድስ ኦን ኤርላይንስ ግን ከ30 እስከ 100,000 ብር ራሳችን ደግሞ ሰርች በማድረጋችን 4,000 ብር። አይ ቲንክ ብዙ ነው ብዬ አስባለሁ። ይሄ ኢንፎርሜሽን ባቅ ኖሮ ደስ ይለኝ ነበረ። ጋይስ ይሄ ሁላ ኢንፎርሜሽን አውጥቼ እየሰጠኋችሁ ሰብስክራይብ አድርጉ። ይሄን ሁላ ነገር አድርጋችሁ as worth it or not የሚለው ነገር ነው። ትንሽ በጣም ከባድ ነው። 17 ሰዓት መጀመሪያ ስትሄዱ ጉጉቱም አለ ምንም አለ። በቃ እኔ እንጃ ላይታወቃችሁ ይችላል። እንደዛም ሆኖ ከብዶናል። ምግብ ይሰጧችኋል። አንድ ክፍል ውስጥ ነው የምትቀመጡት እና ምግብ ነበረው። የመጀመሪያ ስንሄድ በተለይ 3-4 መሰለኝ የበላ ነው። በጣም ብዙ ራውንድ ኦፍ ምግብ ነበረ። ቭሎጉ ላይ አስገባዋለሁ። ከዚህ በኋላ ማየት ትችላላችሁ ምግቡ ምን እንደሚመስል ምን አይነት እንደሆነ፣ ወይ ከዚህ በፊት አስገብቻለሁ። ምግቡ አሪፍ ነው፣ አሪፍ አይደለም ግን በቃ ምግብ ይሰጣችኋል። ውሃ ነው፣ ውሃ ትገዛላችሁ። ካሽ ዶላር ቢኖራችሁ ጥሩ ነው። በኢጅፕት የምትሄዱ ከሆነ ውሃ ያዙ፣ ስናክ ያዙ። እኛ በደንብ ስናክ ይዘን ነበር የሄድ ነው። 17 ሰዓቱን ምግብ ቢሰጣችሁም ስንመለስ አልተሰጠንም እና እንዳጋጣሚ ሆኖ ላይሰጣችሁ ስለሚችል ተዘጋጁበት። ምግብና ስናክ ያዙ፣ ውሃ እዛው ግዙ፣ ወይ ውሃ ይዛችሁ ሄዱ ከቻላችሁ እና ይሄን ብታውቁ ይጠቅማችሁ ብዬ አስባለሁ። ለምን ኤርፕሌን ውስጥም በጣም ትንሽ ውሃ ነው የሚሰጣችሁ። የውሃ ፖርሽናቸው ለምን እንደሆነ አላውቅም ትንሽ ነው፣ ግን በጣም ብዙ ጁስ ነበር ሲሰጡን የነበረው። ከዛ ውጪ you might get treated differently እሱ ጊዮስቶት በትራንዚት በኢጅፕት የምትሄዱ ከሆነ ትንሽ እሱ ትንሽ ይከብዳል። ከዛ ውጪ እንደዚህ ይሄን አድርጌ ነው ያተረፍኩት ያን ብር። እነዚህን ዲቴሎች ሲሄድ ባገኛቸው በጣም ነበር ደስ የሚለኝ፣ ግን እኔ አለውላችሁ ብዬ ለእናንተ ይዤላችሁ መጥቻለሁ። ከዚህ በኋላ ሌሎች ጥያቄዎች ካላችሁ ኮሜንት ላይ አስቀምጡልኝ። የምትሄዱ ቀን ኢሚግሬሽን ከኢትዮጵያ ኢሚግሬሽን ትራቨል ሂስትሪ ካላችሁ ችግር የለውም ታልፋላችሁ። ትራቨል ሂስትሪ እና ምንድነው ለምን እንደምትሄዱት ምናምን ነው ጥያቄው። ኢሚግሬሽን ደግሞ አካሄድ እዛ ከደረሳችሁ በኋላ መጀመሪያ አሻራ ነው የምትሰጡት። አሻራ ከሰጣችሁ በኋላ ኢሚግሬሽን ኦፊሰሮቹ ጋር ትገባላችሁ። ጥያቄ የምትጠየቁት እንዳጋጣሚ 3 ነበርን፣ ሶስታችንም የተለያየ ጥያቄ ነው የተጠየቅነው። ምን ብትይዙ አሪፍ ነው? ሆቴል ቡኪንግ ብትይዙ አሪፍ ነው፣ ብር ብትይዙ አሪፍ ነው እና የምታርፉበትን ሆቴል ብታውቁ አሪፍ ነው። እኛ ሆቴል ቡኪንግ ተጠይቀናል አንዳችን። እኔ የተጠየኩት ብር ነበረ።
አልቀረብንም። subscribe.